ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የትራፊክ ደህንነትን ለማረጋገጥ በየጊዜው የሚወጡ ህጎችና ደንቦች ተፈጻሚነት እንዲኖራቸው ባለድርሻ አካላት የበኩላቸውን መወጣት እንዳለባቸው የከፋ ዞን መንገድና ትራንስፖርት መምሪያ አሳሰበ። መምሪያው አዲስ በወጡ ደንቦች ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ሳሙኤል ቆጭቶ መንገድ ትራንስፖርትም ሆነ ትራፊክ ፖሊስ አንድ ይቆማል። አንድ የሚቆሙ ለምንድን ጥቅም ፍለጋ ነው። አንድ ብቻውን ምን ይከላከላል? እንደው ተሳፋሪውም ሊመታ ይላል እኮ ወርዶ ትራፊኩን ረዳቱም ሊመታ ይላል። ብቻውን ለምን ይቆማል? ወላድ በድባብ ትሄድ ሰው ሞልቷል። ትራፊክ ፖሊስ ሞልቷል። ሌላ መንገድ ትራንስፖርትም ረዳት አለ። ምን አለ ተባብሮ እችን ከአደጋ የጸዳች ከተማ ቢያደርጉ የተሻለ ነው። የመንገድ ብልሽት ልክ ከቅድም እንዳልኳችሁ ከነዳጅ ዋጋ በተጨማሪ የመንገድ ብልሽት በጣም እየፈተነን ነው። ቨርቲካሊ የምናወራው ስትሬት የምናገኘው ሰው የለም። ለዞን መምሪያ ለመንገድ መምሪያ ብንናገር ኢትዮጵያ መንገዶች ባለስልጣን ጋር ኮማንድም አያረግም ዲልም የሚያደርግበት ወይ ብዙም ያለ አይመስለኝም። ዲስትሪክት ስንደውል የዲስትሪክት ሰዎች የሚሰጡን ምላሽ ውሃም አያነሳ ነው። ሎቤር ሊገባ አይችልም፣ ማሽን አክሰስ የለንም ይሉናል። የሚልኩት ማሽን እንኳን የሚገርማችሁ ነገር ሰርቪስ ፔሪዮዱ ያለፈ እጅግ በጣም የደከመ ፐርዴይ 8 ሰዓት ሰርቶ የሚውለውን ሌላ ማሽን 1 ሰዓት ሰርቶ ሊጨርሰው የሚችል ነገር ነው። ይሄን ለማን አቤት እንበል? ከዚህም በፊት ግራ ጠርዝ መስመር ይዞ እንዲሄድ በምንናገረው ልክ አሁንም ጥፋተኛ ሲሆን የሚቀጣ እንደሆነ አሽከርካሪ ብቻ የሚቀጣ ብቻ ሳይሆን ህብረተሰቡም ጥፋት የፈጸመ ግለሰብ የሚቀጣ እንደሆነ ግንዛቤ መስጠት፣ ህዝቡን ማወያየት፣ ማነጋገር በጣም የሚፈልግ ስለሆነ በጋራ መስራት የምንችል ከሆነ አፈጻጸሙን የተሻለ አድርገን የታሪክ ተመስጋኝ መሆን እንችላለን። ስራውን ማሳካት እንችላለን። በስራው ላይ ግን በአንድነት የምንቀጥል ከሆነ በመወያየት በመነጋገር ችግሮችን መፍታት የምንችል ከሆነ አፈጻጸሙም በዚሁ ልክ የተሻለ የሚሆን ይሆናል የሚል ሀሳብ አለኝ። ስለዚህ እንደዚህ ጥያቄዎች ላይ ምላሽ ባለመሰጠቱ ትልቅ የመልካም አስተዳደር ጥያቄ እየሆነ ነው። አንዱ ዓለም አሁንም ስለ ቤንዚን ስለ ናፍጣ አነስቷል። አሁንማ ድሮ ወርቅ ነበረ፣ ከወርቅ በላይ ወርቅ ሆኗል። 1 ሊትር ናፍጣ ወይ ቤንዚን ለሚሸጠው እኮ 300 ብር ነው። አሁን እንዴት እናርግ? ምናልባት የእናንተ ብቻ ጉዳይ አይደለም፣ ግን ይሄ ቤቱ በጣም ዲቴል አወርተን ችግሩን ማንፈታ ከሆነ በጣም ጭቃ ውስጥ መልሶ መርጋጥ ነው ሆኖና እዛ አካባቢ ቢታይ ጥሩ ነው የምነግራለኝ። ይህንን ህግ ተግባራዊ የምናደርግ ከሆነ በእርግጠኝነት የህዝብን ችግር እንፈታለን ነው። ይሄ ነገር እያደገ ከሄደ መንግስትና ህዝብን የሚያጋጭ ተግባር ስለሆነ ማለት የህግ የበላይነት መከበር አለበት ተብሎ ሲቀመጥ በዋናነት ህጉ በደንብ አድርጎ ተንትኖ ነው ያስቀምጠው። ይህንን ተግባራዊ ማድረግ ስለሚያስፈልግ በደንብ በሰለጠነውና በተገነዘብነው ልክ ወስደን ተግባራዊ ማድረግ ያስፈልጋል። ስለዚህ አሁን ቅድም በርካታ ከወረዳም ትራንስፖርትም ከወረዳ ፖሊስም የተለያዩ የቀረቡ ጥያቄዎች አሉ። የኔ ወረዳ የዚህ ወረዳ የገሌ ወረዳ የሚባል ነገር የለም። መጠኑ ይለያያል እንጂ ከፍተኛ የሆነ የህግ ጥሰት አለ። እንደ ዞናችን እኔ ንጹህ ነኝ የሚል ወረዳ ካለ መቅረብ መቻል አለበት። እውነት ለመናገር ህግ የማይጣስበት ወረዳ የት ነው? ስለዚህ ይህንን በትክክል መጠኑ ይለያያል እንጂ የኔ ወረዳ ላይ ምን አለ የሚለውን ነገር ወስደን ፈትሸን ብናይ ጥሩ ነው። ከቅንጅት አሰራር ጋር ተያይዞ በየቦታ ግብረ ኃይል አለ። ዴይሊ የኛውን ወረዳ በሚመለከት ምን ችግር አለ? ማን ነው በአግባቡ ተግባሩ የተወጣ ያለው? የቱ ጋር ነው ችግሩ ያለው? እንዴት መፍታት እንችላለን? እንዴት ለውጥ ማምጣት እንችላለን? መነጋገር የለም፣ መወያየት የለም፣ ወቀሳ ብቻ ነው። በአመት አንድ መድረክ ይፈጠራል፣ ወቀሳ። ማህበሩ መንገድ ትራንስፖርት ላይ ትችት ያቀርባል፣ መንገድ ትራንስፖርት ደግሞ ማህበሩ ላይ ትችት ያቀርባል፣ ወይ ትራፊክ ላይ ትችት ያቀርባል። ይሄ ከመሆኑ በፊት አሁን እየሰራን ያለን ስራ ምን ውጤታማ ነው ውጤታማ አይደለም? ትራፊክ መንገድ ላይ ቆሞ እያለ ምንድን ነው የተከሰተ ያለው? የእሱን ነቆም አሁን ለምን ይጠቅማል ነው? ከአሁን በኋላ እኛም ትኩረት ሰጥተን መስራት ያለብን አንድ ወረዳና እንሄዳለን። ትርፍ የተጫነ ካለ ታርፍ ያስከፈለ አሽከርካሪ ካለ እዛ ያለው ትራፊክ ጉቦ በልቷል ባይበላ እንዴት ያስተላልፋል?
ይህን አቋም ካልያዘ ትንሽ ያስቸግራል የሚል ነገር አለ። ከዚህ ውጭ አሁን ከቤንዚን ጭማሪ ጋር ተያይዞ ከነዳጅ ጭማሪ ጋር ተያይዞ ሁላችንም የምናውቀው ችግር አለና እሱን ከሚመለከቱ አካል ጋር መነጋገር የሚፈልግ ነገር አለ። እየተነጋገርን ነው። ደግሞ ግን ዋና መታየት ያለበት ጉዳይ ዘይት አልጨመረም፣ በየቀኑ ስኳር አይጨምርም። ሁሌ ምግብ ይጨምራሉ ወይ በየቀኑ? ሚዛናዊ ማድረግ ስለሚያስፈልግ ማለት ነው። ቅድም ብያለሁ፣ ባለሀብት እንዲጎዳ አይፈለግም። ሁሉም ሚዛናዊ ማድረግ ያስፈልጋል። ግን እየሆነ ያለው በዛ ልክ ነው ወይ? የሆነ ነገር የሚጨምር ከሆነ ሳሙና የሚጨምር ከሆነ ስንት ብር ነው የሚጨምረው? ናፍጣ ጨምሯል ሲባል ቤንዚን ጨምሯል ሲባል በአንድ ስንት ነው የሚጨምረው? ትራንስፖርት ላይ በሰፈራ ፕሮግራም መሬት የተሰጣቸው ወጣቶች ውጤታማ እየሆኑ መምጣታቸውን የሺሾ እንደ ወረዳ ስራ ክህሎት ኢንተርፕራይዝና ንግድ ጽሕፈት ቤት አስታወቀ። መምሪያው ለተደራጁ ወጣቶች መሬት ከመስጠት ባሻገር አስፈላጊውን ድጋፍና ክትትል እያደረገ እንደሚገኝ የጽሕፈት ቤቱ ኃላፊ አቶ አሳያ አበቶ ገልጸዋል። አንተነህ ፍቃዱ ተጨማሪ አለው። የተሻለ ሁኔታ ላይ ነው ያሉት። እጅግ በጣም ደስ የሚል ስራዎች ይታያሉ። በእርግጥ ከጀመርን አንድ አራተኛ አመት ነው። 4 አመት እዚሁ ነው ያለነው። በአራቱም አመት ውስጥ 4800 ወጣት ነው እዚህ የሰፈረው አባወራ ብቻ መሬት ያዘው ማለት ነው። በተጨማሪ 5 ቀበሌዎች ናቸው። 5ቱም ቀበሌ በስግሰጋ መልክ የተቀመጡ የሰፈሩ ሳይሆን ሙሉ እንደምታዩት ሙሉ ወጣት ብቻ የሰፈረበት አዳዲስ ቀበሌ 5 ነው። አሁን ያለውን ሁኔታ ስናይ በፊት ከነበረው እጅግ በጣም የተሻለ እጅግ በጣም የሚያስደስት ለሌሎች ሞዴል የሚሆን ነገር አለ። አሁን ማለት ምንድነው ምርቶች እጅግ በጣም ይታያሉ። ከዚህ በፊት ጥሻ አጠቃላይ ሰንበሌጥ የነበረ አውሬ የነበረበት ነው የገባ ነው። አሁን ሁሉም ቦታ ላይ ሁሉም ጓሮ ላይ ማሳ ላይ የነበረው የእህል ሁኔታ የፍራፍሬ ሁኔታ ስታይ እጅግ በጣም ደስ የሚል ነገር ነው ያለው። የምጥል በሽታ ወይም ኤፒሌፕሲ በመባል የሚታወቅ በሽታ ከአንድ ሰው ወደ ሌላ ሰው የማይተላለፍ የአንጎል በሽታ መሆኑን የቦንጋ ገብረ ጻዲቅ ሻዎ አጠቃላይ ሆስፒታል ገለጸ። የበሽታው ምልክቶችና ሊደረግ የሚገባው ጥንቃቄ መንገዶችን በተመለከተ ዶክተር አበኔዘር ኮንተርሳ ተከታዩን ብለዋል። ባልደረባችን ብሩክታይት ብርሃኑ አሰናድተዋለች። የሚጥል በሽታ ወይም ኤፒሌፕሲ በመባል የሚታወቀው በሽታ ማዕከላዊ የነርቭ ስርዓትን የሚያጠቃ የማይተላለፍ የአንጎል በሽታ መሆኑ ይገለጻል። ቆይታ ያደረግነው በገብረ ጻዲቅ ሻዎ አጠቃላይ ሆስፒታል ጠቅላላ ሐኪም ዶክተር አበኔዘር ኮንቶርሳ ጋር ሲሆን ኤፒሌፕሲ ወይም የሚጥል ህመም ምንድን ነው ብለን ላነሳንላቸው ጥያቄ ተከታዩን ብለዋል። በተለምዶ የሚጥል በሽታ ወይም በእንግሊዝኛው አጠራር ኤፒሌፕሲ የሚባለው በአንጎላችን ውስጥ የሚካሄዱ ኖርማሊ ኤሌክትሪካል አክቲቪቲዎች አሉ፣ እንቅስቃሴዎች የነሱ መዛባት በሚሆንበት ጊዜ ትክክለኛ ያልሆነ ስርጭት በሚያጋጥም ጊዜ የሚከሰት የህመም አይነት ነው። ዶክተር አበኔዘር በማስቀጠል ለኤፒሌፕሲ ወይንም ለምጥል ህመም አጋላጭ ሁኔታዎችን አብራርተዋል። ኤፒሌፕሲ ምንለው ወይም የሚከሰተው ወደ 50% አካባቢ የሚሆነው ምክንያቱ አይታወቅም። ግን ጥቂቶቹ ለምሳሌ አደጋ በሚያጋጥም ጊዜ፣ ጭንቅላት ውስጥ ጠባሳ በሚኖር ጊዜ ወይም ደግሞ በህፃንነት በውርጃ ጊዜ መታፈን በሚኖርበት ጊዜ የዛኔ ልጆቹ ትንሽ እያደጉ ሲመጡ ሰውነት ማንዘፍዘፍ በተደጋጋሚ ያጋጥማቸዋል። ያ ሲቆይ ኤፒሌፕሲ የመከሰት ቻንሱ ሃይ ይሆናል። የኤፒሌፕሲ ህመም በየትኛውም የእድሜ ክልል ውስጥ የሚያጋጥም እንደሆነ ተናግረዋል። ኤፒሌፕሲ በመጀመሪያ እንዴት ነው ትሬንዱ አመጣጡ? ህጻናት ላይ ሃይ የሆነ ይመጣል፣ ከፍ እያለ ይመጣል። ከዛ ልክ ልጁ እያደገ ሲመጣ አውት ማለት ያድገዋል። ያን ትቶት ኤፒሌፕሲ እየተወ ይመጣል እና ካደጉ በኋላ ደግሞ ብዙ ጊዜ መከሰት ቻንሱ እድሉ አናሳ ነው። ልክ እድሜያቸው ደግሞ እየሄደ በጣም 70ዎቹ 60ዎቹ እነዚህ እያደገ ከፍ ያለ ሲመጣ የዛኔ ከፍተኛ የመሆን ቻንስ አለው፣ ሃይ የመሆን ቻንስ። ለኤፒሌፕሲ ህመም መፍትሄ ምንድን ነው ብለን ላነሳንላቸው ጥያቄ ዶክተር አበኔዘር ተከታዩን ብለዋል። ኤፒሌፕሲን ቅድም እንዳልኩሽ 50% አካባቢ ምክንያቱ ግማሹ አይታወቅም። ግን 25% አካባቢ የሚሆነው ምክንያቱ ቅድም እንዳልኩሽ ስትሮክ ሊሆን ይችላል፣ የጭንቅላት ኢንፌክሽን ሊሆን ይችላል። እነዚህ ነገሮች ለምሳሌ ስትሮክ በመቀነስ ወይም ጭንቅላት ውስጥ ደም መርጋት ካለ ወይም አደጋዎችን በመቀነስ በተወሰነ መልኩ መከላከል እንችላለን።
አክለውም ሰዎች በሚወድቁበት ሰዓት በአካባቢያቸው የሚገኙ ሰዎች እርዳታ መስጠት እንዳለባቸው ገልጸዋል። ኤፒሌፕሲ ወይም አንድ ሰው ሰውነቱ በጣለው ጊዜ በሚንዘፈዘፍ ጊዜ አንደኛ አሪፍ የሚሆነው ሰውዬው ማድረግ ያለባቸው ነገሮች ሰውዬው ወይም የወደቀው የሚንዘፈዘፈው ሰውዬ ባጠገቡ ጉዳት ማንኛውም ጉዳት የሚያመጣ ነገር ካለ ማስወገድ እና በተቻለ አቅም ደግሞ ደቂቃ ለመያዝ መሞከር ለሐኪሙ ስለሚጠቅም አሁን ያው ሁሉም ሰው ላይ እጅ ላይ ስልክ ስላለ ቢችሉ መቅረጽ ቢችሉም አሪፍ ነው። ሲቀጥል ደግሞ ትራስ ማድረግ እና በጎን ማድረግ ታካሚውን በአንድ በኩል ማድረግ እነዛ ማድረግ አስፈላጊ ነው። ድረግ የለባቸው ነገሮች ያው በተለምዶ ክብሪት ይጨሳል። ክብሪት ማጨስ አይፈቀድም፣ አግባብም አይደለም። ሌላኛው ደግሞ መደረግ የለበት የሚጠጣ የሚበላ ማንኛውም ነገር በዛ ሰዓት አሁን ውሃ ሰው ያፈሳል፣ ምሪንዳ ምናምን ለመስጠት ይሞክራል። እነዚህ ነገሮች እንዲደረጉ አይፈቀድም። የግንቦ ወረዳ ምክር ቤት ቋሚ ኮሚቴ በ2017 ዓ.ም አንደኛ ሩብ ዓመት የሴክተር መስሪያ ቤቶችን አፈጻጸም በመስክ ምልከታ መገምገሙ ተገለጸ። በመስክ ምልከታው የማህበረሰቡን ፍላጎት መሰረት በማድረግ እየተከናወኑ ያሉ የተለያዩ የልማትና የመልካም አስተዳደር ስራዎች እንደተካተቱ ተመላክቷል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ ተከታትለን እንመለስ። በውይይቱ የወረዳው ዋና አፈ ጉባኤ አቶ እንዳለው ወልደ ጊዮርጊስ በግብርና ዘርፍ፣ በጤና፣ በትምህርት፣ በካፒታል ፕሮጀክት፣ በመልካም አስተዳደርና በአገልግሎት አሰጣጥ ዙሪያ በየሴክተሩ መስሪያ ቤቶችና በቀበሌዎች ምልከታ በማካሄድ ቀደም ሲል የነበረውን ተግባር በመገምገም በቀጣይ ውጤት ለማስመዝገብ በትኩረት ሊሰራ ይገባል ብለዋል። በወረዳው የተለያዩ የካፒታል ፕሮጀክቶችን በሚፈለገው ልክ እንዲጠናቀቅ የምታዩ ክፍተቶች ላይ አጽንኦት ሊሰጥ እንደሚገባ የወረዳው ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ገበየሁ ገብረስላሴ አሳስበዋል። በማህበረሰቡ ላይ ከፍተኛ ጉዳት እያስከተለ ያለው የወባ በሽታና ሌሎች ወረርሽኞችን ለመከላከል የአካባቢ ንጽህናን ከመጠበቅ በተጨማሪ በሁሉ አቀፍ የጤና ተግባራት ላይ ማተኮር እንደሚያስፈልግ ተጠቁመዋል። ከቀበሌው ለሚነሱ የመልካም አስተዳደርና በአገልግሎት አሰጣጥ ዙሪያ ለሚታዩ ችግሮች ባለቤት በመስጠት በወቅቱና በአግባቡ ለመፍታት መሰራት አለበት ሲሉ አቶ እንዳለው ወልደ ጊዮርጊስ ተናግረዋል። ቋሚ ኮሚቴው በተመደበው ዘርፍ የመንግስት መስሪያ ቤቶችና በየቀበሌው ያሉ ተግባራቶችን በቦታው በመውረድ በባለቤትነትና በተጠያቂነት በመስራት የህዝብ ጥያቄን በአግባቡ መመለስ እንደሚያስፈልግም ገልጸዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌ መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።